ይሄን ባይገባ በግና ለዚህ ሲጀመር ጃኒ ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ለዚህ ሲጀመር አገባቡ ራሱ ልክ አልነበረም እኮ። ውሃ ለምን አፈሰስክብኝ? በግና አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ሆዳም ለምግብ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግና ለዚህም ሲጀመር ጃኒ እኔ ዛሬ አልተኛም። እምቢ አለ ልጁ አልጃ ከሀገር ልውጣ አለ። ኢትዮጵያ ሕዝብ የፈለገውን አየ። በቃ ከሀገር ቢወጣ አስመለሰው። ቲሸርት አውልቆ እምቢ እኮ አለ ልጁ እኮ እናቴ ትቆጣኛለች አለ። እምቢ አለ። በቃ ልጁ እምቢ አለ። ህዝቡ ቢፈልገው እኔ ዛሬ አልተኛም። ሴዶ ይመች እኔ መሳል የህዝቡን ክፋት ያየሁበት ውድድር ማለት ይሄ ነው። የኢትዮጵያን ህዝብ ክፋቱን ያየሁበት ውድድር ማለት ይሄ ነው። 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ፣ በዚህ ገብቻለሁ፣ ቻው ብያለሁ፣ ቱርክ ሄጃለሁ፣ አውሮፓ ልሄድ ነው፣ አልመለስም፣ እንቁላሉ ተሰበረ፣ እንቁላሉ መተት አለው ምናምን ስትል የነበር ሰጋቱራ ዛሬ ተረግጠሃል። እጅን አጣው ነበር፣ እጅን ቋቋ አርጎ ሰብሮል ነበርና ተርፈሻል። ልንገር ብዬ ነው። እኔ ወላሂ ለአዚም ነው የምላችሁ፣ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ለአዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ለአዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ለአዚም ነው የምላችሁ። እንደዚህ አልገመትኩም፣ ገብርኤል እንደዚህ አልገመትኩም። I've got question. Who's next? መስፍን ብሩ በጣም አጭር ነው። ሴዶ አዋርደህናል። በቃ እኛ እንቅልፋችንን በሰው ሀገር እንቅልፋችንን ሳንተኛ አንተን በቃ ስንት ወር ሙሉ አንተን ጠበቅን። አንተ ከዛሃራ ጋር ራሱ ብትጋጠም ታሸንፋለህ። ዛሃራ ማሸነፍ አይደለም ነው የገረመኝ። ባንዴ እንዴት ትዘረራለህ? እንደዛ ለፍልፈ ተጎርተህ ምናምን አንተ ቦርጫም። ኧረ አዋረከን ሴዶ አዋረከን። እኛ እንቅልፋችንን ስንታጠን ያንተን ቪዲዮ ገና ለገና ተጋጠመ አልተጋጠመ ብለን ተጨንቀን የሚደረገውን አድርገን ላይክ አድርጉ ስትለ ላይክ አድርገን። ኧረ ሴዶ አዋረከን። ኧረ አዋረከን ሴዶ ኧረ አዋረከን። እንደው ምን አይነት ነው? ኧረ ሴዶ እንቅልፋችንን አታለህ አንተ። ምን አይነት እንደው ብቻ እኔ ምንም አይደለም። በጣም ስሜታዊ ሆኛለሁ። በቀጣይ አሁን ሞት ነው የሞትከው። በቀጣይ ደግሞ
ክፍተትህን እንትን ብለህ በቀጣይ ሞክር። በቀጣይ ሞክር ከዛህራ ጋር። አሁን አንተ መቃጠም ያለብህ ዛህራ ጋር ተለማመድ። እንደ ንቃተ ህሊና ቀጣይ የምታሸንፈው መንገድ ሊኖር ይችላል። ዛህራ ተለማምደህ አንዴ እንትና ሀገር ሄጄ ሰለጠንኩኝ፣ አንዴ እንትና ሀገር ሄጄ ሰለጠንኩኝ ምናምን አትበር። ይሄ ብሎኬት መስበር አይደለም፣ ጎማ መምታት አይደለም፣ ጎማ መሸከም አይደለም። ስለዚህ በጣም አዋርደህናል። ቀጣይ ድልህን ሞክር። እኔ ምንም ለማለት አልፈልግም። በጣም ስሜት አድርገናል። ሴዶ ተሸንፏል። ሁላችሁም እጅ ወደ ላይ አንሱ። ጃኒ ይችላል በሉ። ሰዓት ኢትዮጵያ ውስጥ ይሄንን ሰውዬ ይቋቋማል ይችላል ብዬ የማስበው ሰው አንድ ነው። እዚህ ሰውዬ ጌሞች እኮ በጣም ነው የሚያስጠሉት። 45 ሰከንድ 40 ሰከንድ ነው ጨዋታዎቹን ሁሉ የሚጨርሳቸው። ከጌች ጋር ቢደባደብ ግን ሞር ያዝናናል ብዬ አስባለሁ። ሲጀመር ማለት ነው ሴዶ እንቅልፉ መጥቶ ነው እንጂ እንቅልፉ ባይመጣ ኖሮ አይሸነፍም ነበር። ቀሉ በቀሉ ቀጠቀጠችው በቀሉ። አይ ሴዶ አንተን ለማየት ፒፕሉ የቻምፒየንስ ሊግ ምሽት ካልሆነ በስተቀር ለእንደዚህ አይነት ፍልሚያ አምሽቶ አያውቅም ነበር። አንተ አስመሻው። አንተ ቆንጆ ማርኬትን የሰራው ለዚህ ነው የትን ማላምናት አይኔ በርበሬ እስኪመስል ድረስ እንቅልፌን አጥቼ። አይ ሴዶ የእንቁላሉን ነገር ግን ደግመህ አስብበት። አንድ አልሰነዘረም። አንድ ቦክስ ሴዶ አልሰነዘረም። እንዲህ ሲል አፈፍ አርጎ አፈረጠው። መቀጥቀጥ ነው። ግንባሩ አብጧል። ካያችሁ ግንባሩ አብጧል። ቀጥቅጦታል። እጁን ጧ አርጎ ሊቀለጥሰው ነበር። ዳኛው አይቶ ባያስቆመው ፈጣሪ ምስክሬ እጁን ጠምዝዞታል። ቅው አርጎ ሰብሯት ነው። እድሜ ለዳኛ። ዳኛውን አመስግን። ብትችል ዳኛውን ጁስም ምንም ጋብዘው፣ ጥሩ ነገር ዳኛውን ጋብዘው እንጂ እጅን ቀንጥሶ ቁጭ ያደርግልህ ነበር። ያየነው ነገር ስለሆነ ነው የምንናገረው። ሴዶ ያን ደጋፊ ያንተ ብቻ ነበር የነበረው። ካየ በቀሉ እያስባልሽ ነው የገባሽ። በቀሉ ጉራ ተነፋ፣ ኡኡ ተባለ። ለምን ሶሻል ሚዲያ ላይ እንትና ብዙ የለም። አሁን ቲክታክ ላይ ብታመጣው ጆኒሻ ብዙ ሰው የላት፣ ብዙ አጨብጫቢ የለውም፣ ብዙ አጋዥ የለውም፣ ምናምን የለውም። እሱ ስራው ላይ ኢኽዋን በፋይቱ ምክንያት ሳልተኛ ነጋ ልወጣ ነው። እኔ ከዚህ ሁሉ ምን ተረዳው? እኛ ሀበሻ ቢቡል ወሬ እንወዳለን፣ መሳቅ እንወዳለን። አባ ስራ እንቅልፍ ምናምን አይመቸንም። ወሬ አለ ምን ተፈጠረ? ሁላችንም አልተኛንም። ግን ከተኛ ባጭሩ ምን እንደተፈጠረ ልንገርህ። ዋና ነገሮች የሴቶች ፋይት ተጀመረ። ዳኛው ጀመረ፣ ይተቃቀፋሉ። ሴቶች ፍቅር ማሳያ ሀዛ ወለ ፋይት ምንድን ነው? እንደዚህ አይደለም፣ መጣላት ነው። ልትደባደቡ ነው የገባችሁት። እሺ ጀምሩ፣ ይተቃቀፋሉ። አሁን እናህነ ቃና ወላ አሁን የሴቶቹን ለፈው አንዱ ሊያመልጥ ነበር፣ ሮጠ። ከዛ ካሜራ እንዳላየ ከዛ ካሜራ አየ፣ ተመለሰ፣ አሸነፈ። አረ ጀግና አሸነፈ። ግን ሊያመልጥ ነበር። እሱን ፋይት አለፍከው። አሁን ይሄ ዋናው ፋይት ነው። ከዛ ረቢቅ እንግዳ እንደማናከብር አሳያቸው። ከዛ እንግዳ ነህ ሐቢቢ ና ሰጠው። ያለ ቪዛ ወደ ሀገሩ ላከው። ሰውየው ወደቀ። ሚነቃው አገሩ ነው። ላከው። ከዛ በኋላ ወንድሙ መጣ። ያኔ ሪቬንጅ ለማድረግ አስቦ ምን እንደተረዳው ታውቃላችሁ? ከዛ ዶላ ብላክ ፒፕል ረጅም ምናምን እኔ ኃይለኛ ይመስሉኝ ነበር። ኦሪዮ እንደሆነ አረጋገጡልኝ። ሁለቱም ተነክረው ወጡ። ይህን ሁሉ ጨረስ። ዋናው ፋይት ምን ተፈጠረ? ከዛ ያሽመሸ ፋይት ምን ተፈጠረበት? እኔ የምነግራችሁ ነገር ካለ ጆኒ ሃዳ የኢንዶሚ ፋብሪካ ይክፈት። ሁሉም ሰው እሱ ጋር ይገባል። በ3 ደቂቃ ጨራርሳቸው ይወጣል። ቢፋይት እኮ ነው የሚገቡት። አክብራቸው። ታይሰን በዚህ ደረጃ ሰው ሁሉ ሙድ እየያዘ ቪዲዮ እየሰራብሽ ያለበት ምክንያት ምን እንደሆነ ታውቃለህ? ምናልባት ከደረሰው ማለት ነው የቪዲዮ ቢያንስ አንድ አቺቭመንት ሊኖር ይገባል። ባይዞ ቦክስ ስፖርት ላይ ማለት ነው የሆነ አፍ መክፈቱ ምናምን ችግር የለውም። ትራሽ ቶክ ያለ የነበረ የሚቀጥል ነገር ነው። ግን ትራሽ ቶከሮች ካያቸው ከዚህ በፊት ታይሰን ራሱ ዋናው ታይሰን በጣም እኮ ጎበዝ ትራሽ ቶከር ነበር እኮ በቃ ማይክ ላይ ንጉስ ከሚባሉ ትራሽ ቶከሮች እና ዎክ ዘ ቶክ ይባላል። በተለምዶ የምታወራውን ተግባራዊ ያድርገው። በቃ በምታወራው ደረጃ ለመገኘት መሞከር ማለት ለምታወራው ነገር ሪስፖንሲብል መሆን መቻል አለብህ ነው ጨዋታው። እዛ ጋ ነው። ካልሆንክ በቃ መሳቂያና መሳለቂያ መሆንህን ደግሞ ትቀበላለህ ማለት ነው አምነህ። አሁን ንቃተ ህሊና የመጀመሪያው ፋይት ላይ ጥግ ድረስ ነበረ በቃ በራስ መተማመኗ ኦቨር ማለት ነው ኮንፊደንስ ሆናልና ያ ነገር በቃ ነው እንዴ እስቲ ምናምን ብለው ሰው ጠበቀው። ከዛ ነው በቃ ዘለፈው
ገብቷል። ኢንዶሚ ምኑ ነው የመጣው ከዛ በኋላ ምን ልፈልጌ ነው ቦክስ ስፖርት ላይ ትራሽ ቶኮች ያሉ ነገር ናቸው። ግን መጀመሪያ አቺቭ አድርግ የሆነ ነገር መጀመሪያ አሁን ካተሊና ከዛ በኋላ በቃ ሃምብል ሆና ሁለተኛ ፋይቷ እንዴት እንዳሸነፈች የምታውቁት ጉዳይ ነው። ሶ ታይሰን ኔክስት አይ ቲንክ መስከረም 9 ኮንቬንሽን ሴንተር ይመስለኛል ሪማቹ። እዛ ላይ ጠንከረ ድምፅህን አጥፍተህ ሶሻል ሚዲያሽን ቀነስ አድርገሽ ትራሽ ቶክሽንም ቀንሰሽ ውጤታማ እንቅስቃሴ አድርጊ። ከዛ በኋላ ያምርብሻል ትራሽ ቶኩ ለማለት ያክል ነው። እንደዛ ለማለት ያክል ነው። አሪፍ ፐርፎርማንስ ከሆነ ይፈልጋል ባይዘው ቦክሱ ድምፅ ታቅቡ ዝም እያላችሁማ የምታደርጉት ፋይት አይደለም። ባይዘው አፋችሁ ማውራት አለበት። ግን የሚያወራው ምንድነው ከስራ ጋር ቢሆን በጣም አሪፍ ነውና ዋናው ታይሰን በዚህ ደረጃ እኔ ሲለበለብ በኢቫንደር ሆይፊልድ ብቻ ነው ያየሁት። በቃ የሌለ ጨልሎ ጆሮ የበጠሰበት እና አንቺም ጆሮ መበጠስ ብቻ ነው የቀረሽ በትላንትናው ፋይት እንጂ እምሽክ ነው የተደረግሽው ባብርሽ። ይሄ ምንም ሀቅ ነው። የዳኝነት ምናምን ሊያከራከር የሚገባ ጉዳይ አይደለም። 3ኛ 4ኛ 5ኛ ዙር ብልት አድርጎታል አብርሃም። በቃ ኦቨር ፕሬስ እያደረገ ክሮስ ባዲ ምንድነው ባዲ ሻቶች ኢቨን አፐርከትም ሲሞክር ነበር ታይሰን። በቃ ጀስት ሬንጁን እየጠበቀ ጀስት ከቨር ነበር ሲያደርግ የነበረው። አንዳንዴ ካውንተር ስትራይኮቹ አሪፍ ናቸው ባይዘው አሪፍ አቅም እኮ ነው ያለው ባይዘው እሱ ጋር ያለ ክህሎት ነው ባይዘው ሌሎች ቦክሰሮች ላይ የሌለው። በነገራችን ላይ ልክ የሱ አይነት ክህሎት ጀርቫንቴ ዴቪስን ያስታውሰኛልና ፎከስ አድርጊ ለማለት ያክል ነው። ኖርምዬ ነው ግን ስታወሪ ማለት የምታወሪውን ተግባራዊ ለማድረግ ሬዲ መሆን አለብህ። ካልሆነ ግን ዝልፊያው በዚህ ደረጃ ይሆናል ሶሻል ሚዲያ ለማለት ያክል ነው። ኮፒ ሊንክ ሼር እያደረጋችሁ ይመሳል። ወላሂ ዛሬ ማለት ነው በሰይዶ ንዴት አንድ ቢምቢ ሃይ ቤት አያድርም። ቆይ እንዲታው ግን እጁ ሊሰበር ነበር። በቀሉ ቀንሽ ደረሰ። በቀሉ ግን ቀኑ የደረሰው የሴዶ ነው ማለት ይሄው አየ ነው እኮ እሱ ነበር ቋይዞ ፎርቱ ማለት ነው ስልሽ ምንም ለውጥ አይፈጥርም። ሁናም ልጧል ጋር እጁ ሊሰበር ነበር። ቢያንስ የሚበላው ምግብ ነሽ ቢያንስ ይኖ ሳምቲንግ ቆጮ ጠቅሞታል። እሺ ክትፎ ጠቅሞታል። ያስደመመኝ ፋይት ረቢቅ የረቢቅ ቀኝ እጁ ይባረክ ቀኙ አደረዘዘው ከዛ በግራ ነው አይ ቲንክ ካረሱ እንደዛ ነው የጨረሰው። ምን በቃ ለማንም ፋታ አይሰጥም። አላጫውት አልካቸው እኮ ምን ይሻላል? ቻማ ያራዳልስ በዚህ ቀጥይበት አስጨነቀን እኮ እኔ ክብር ይገባሃል በእውነት ይመቸ። ሌላ ቀጥልበት። ሌላ አብርሃምና ታይሰን ፎሪዝ ማነህ አንተ? 20 ዓመት ነው ሪሊ 20 ዓመት ነው። እኔ አንተ ይለያል በእውነት ፎሪዝ ኤጅ በጣም ፖቴንሻል አለ። ገና ብዙ ከፍታ ገና ኦሎምፒክ ምንም ጥያቄ የለውም። ትልቅ ቦታ ነው የምንጠብቅህ በእውነት ምንም ጥያቄ የለውም። ማለት እንደምታወራው ነህ በቃ። እኔም በጣም ለዛ ለአብርሃም ቋጥሬ ነበር አላሽም ማውራት ስለማይችል ማለት ግን አብርሃም ምንም ጥያቄ የለውም። አሸንፏል። ልምድም ዘጭ ነው። ይመች አዳልሽ ታይሰማ ግን ቀጥይበት እንትን ዳቲ ምንም አልታረም።